ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው አለው አልሐምዱሊላህ። ዛሬ እንግዲህ የሚገራርሙ እቃዎችን ይዤ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወዳችኋለሁ። ከነዋጋው ነግራችኋለሁ ይሄንን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደምትመለከቱት ይሄ በኤችዲኤፍ የተሰራ ኪችን ነው ማለት ነው። ከለሩም ሁሉም ያምራል። ከላይ እንደዚህ ይከፈታል ማለት ነው። ከታችም ያለው እንደዛው ይከፈታል። በዚህ በኩል ያለው እንደዚህ መደርደሪያ አድርገንበታል ማለት ነው። በዚህ በኩልም እንደዚሁ ለአጠቃቀም ምቹ አድርገን ሰርተነዋል ማለት ነው። የዚህ ዋጋ በአሁኑ ሰዓት 88 ሺህ ብር ነው ማለት ነው። በአሁኑ ሰዓት 88 ሺህ ብር ነው ማለት ነው የተሰራው። በዚህ በኩል ያለችው እንደዚህ ደግሞ እቺ ጊፍት ናት ማለት ነው። ጊፍት አለች። ይሄ ሲሰራ ይቺ ትሰጣለች ማለት ነው። ጊፍት አለች። ይሄ 88 ሺህ ብር ነው የተሰራው ማለት ነው። ወደ አልጋው ስንመጣ በዚህ በኩል እንደምትመለከቱት መዋቢያ ያለው ማለት ነው። በሌዘር ነበር እኛ በኤምዲኤፍ አድርገን ሰርተነዋል። የሚያምር አድርገን ማለት ነው። የተሻለው ያው በጨርቅ ቢሆን ነው፣ ግን ያው እንደ ትእዛዝ ነው የምንሰራውና ያው በእኛ በኤምዲኤፍ አድርገን ሰርተነዋል ማለት ነው። እንደምትመለከቱት ጽድት አድርገን ከላይ ያለው ፍራሹ ኤክስትራ ቦንድድ ነው ማለት ነው። የዚህ ዋጋ አሁን በአሁኑ ሰዓት 38 ሺህ ብር ነው ማለት ነው። በዚህ በኩል እንደዚህ ኮሜዲኖ አለው ማለት ነው። መሳቢያው ስላይደር ነው። ያው ቦታው አቀማመጡ ነው እንጂ ይሄ ቦታው ራሱ ሀልኩን ሲያገኝ በጣም የሚያምር አልጋ ነው ማለት እንደምትመለከቱት እንደዚህ ሲሆን ያምራል ማለት ነው። 38 ሺህ ብር የመጨረሻው ዋጋውን ነው የምነግራችሁ ማለት ነው። እዚህ ጋር ደግሞ የቁርአን መደርደሪያ ወይም ደግሞ የመጽሐፍ መደርደሪያ አለ ማለት ነው። ያው መኝታ ክላስ አለ እዛችሁ አለ በአልጋው ክላስ ሆነን የምናገኛት ማለት ነው። የዚች ብር 4000 ብር ነው ማለት ነው። በአሁኑ 4000 ብር። በዚህ በኩል ያለው ደግሞ ያው ገዝተነው ነው ማለት ነው። ይሄን እንግዲህ 2000 ብር ነው የገዛ ነው 4000 ብር ማለት ነው። ሁለቱ በጣም ቅፍ አድርጎ እንደ ሶፋ ነገር ነው ማለት ነው። ብዙ ነገር መያዝ ይችላል ማለት ነው። ቅፍ አድርጎ ይይዛል ማለት ነው። ወደ ቁም ሳጥኑ ስንመጣ እንደምትመለከቱት ተንሸራታች ቁም ሳጥን ነው ማለት ነው። እንደዚህ ሁለቱንም ማንሸራተት ትችላላችሁ በአንድ በኩል፣ እንደዚህ ማንሸራተት ትችላላችሁ ማለት ነው። በር ከሌላችሁ ማለት ቦታችሁ ካነሰ፣ ለምሳሌ አሁን አልጋና ቁም ሳጥናችሁ አንድ አላስከፍትም ካለ አልጋው በሩ እንደዚህ የቁም ሳጥኑ በር ተንሸራታች መሆን ይችላል ማለት ነው። እንደምትመለከቱት የዚህ ዋጋ አሁን በአሁኑ ሰዓት ቢያንስ ባለ 4 ተከፋች ነው ማለት ነው። እንደምትመለከቱት ከላይ ያስታውቃል 44 ሺህ ብር ነው ማለት ነው። በእንደዚህ ስራ ማለት ነው። ከውስጥ እንደዚህ መሳቢያ ያለው ሁለት መሳቢያ፣ ከውስጥ ላይ እንደዚህ ስውር መሳቢያ ያለው ማለት ነው። የተለያየ ለስልክ ለብር የተለያየ ነገር እንጠቀምበታለን ማለት ነው። እዚህ የምናገኘው መደርደሪያ ትላልቅ መደርደሪያ እናገኛለን ማለት ነው። እንደምትመለከቱት ይንሸራተታል። ከታችም ከላይ ነው መሳቢያው ማለት ነው። እንደምትመለከቱት እንደዚህ አድርጋችሁ ማንሸራተት ብቻ ነው፣ ሌላ ነገር የለውም ማለት። ወደዚህ ቁም ሳጥኗ ስንመጣ ሁለት ተከፋች ናት። እቺ ደግሞ በአሁኑ ሰዓት እቺ ዋጋ ደግሞ 33000 ብር ናት ማለት ነው። 1 ሜትር ናት 33000 ብር ናት ማለት ነው። ወደ ቁም ሳጥኑ ስንመጣ ባለ 3 ተከፋች ቁም ሳጥን ነው። ይሄ ደግሞ 40 ሺህ ብር 40 ሺህ ብር ነው ማለት ነው። 40 ሺህ ብር የመጨረሻ ዋጋ 40 ሺህ ብር ነው። እንደምትመለከቱት ለአጠቃቀም ምቹ አድርገነዋል። ከላይም እንደዚህ በዚህ በኩል ያለው ያው ከፍ ከፍ ያለ ነገር ብለን ኮምፎርት ያስቀምጣል ማለት ነው። እንደምትመለከቱት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁኝ።